ወዳጃችን ዶክተር ሊ ጁሆንግ ትባላለች። መኖሪያዋን በሀገረ ቻይና ቾንግጊንግ ግዛት ዋዲያን የተሰኘ መንደር ውስጥ ያደረገችው ዶክተር ሊ ምንም እንኳ ገና በሕፃንነቷ ሳለች በገጠማት ክፉ ቀን አደጋ ደርሶባት ሁለቱንም እግሮቿን ብታጣም የአካሏ መጎዳት ወደፊት ዶክተር የመሆን ህልሟን ሊያጨናግፈው አልተቻለውም። እናም በልጅነቷ እንደተመኘችው በትምህርቷ ዘልቃበት ዶክተር ለመሆን የበቃችው የዛሬዋ የ37 ዓመት ወጣት ዶክተር ሊ ላለፉት 15 ዓመታት ራሴን ፈለጠኝ፣ ሆዴን ቆረጠኝ እያሉ በስልክ ሃሎ የሚሏትን የመንደሯን ሰዎች ቤታቸው ድረስ እየሄደች የህክምና አገልግሎት ስትሰጣቸው ነው የኖረችው። ገና የ4 ዓመት ታዳጊ ነበረች። ዶክተር ሊ በደረሰባት የመኪና አደጋ ሁለት እግሮቿ የጭነት መኪና ጎማ ሲሳይ ሆነው እሷ በህይወት እንድትኖር ያላቸው አማራጭ ተቆርጦ መውደቅ ብቻ ሆነና ዳግመኛ አብረዋት ላይ ኖሮ ሁለቱም እግሮቿ ተቆርጠው እስከ ወዲያኛው እንዲለዩት የተደረገው። ገና ባልጠና አቅሟ እጅጉን የከበደ አደጋ ተጋርጦባት እግሮቿን ቢነጥቃትም ተሸናፊ ሆና ለህይወት እጅ እንድትሰጥ ግን ማድረግ አልተቻለውም። እናም ያለ እግርም ቢሆን ወዲያ ወዲህ ያለች ከመንቀሳቀስ ቦዝና የማታውቀው ታዳጊዋ ሊ በ8 ዓመት ዕድሜዋ ላይ ሁለት ከእንጨት የተሰሩ በርጩማዎችን በእጇ ይዛ እንደ ምርኩዝ በመጠቀም ከቦታ ቦታ መንቀሳቀስ ተለምዳለች። በእርግጥ ነገሮች እጅጉን ከበድ ያሉ ቢሆንባትም የህክምና ትምህርቷን ለማጥናት የነበራትን ጽኑ ፍላጎት ለምንምና ለማንም አሳልፌ አልሰጥም ያለችው ሊ ሐሳቧን አሳክታ እንደ ፈረንጆቹ አቆጣጠር በ2000 ዓመተ ምህረት ነበር ዶክተር ሆና ወደ መንደሯ በመመለስ በአንድ ክሊኒክ ውስጥ የህክምና አገልግሎት በመስጠት ስራ የጀመረችው። እናም ከዚያን ጊዜ አንስቶ ላለፉት 15 ዓመታት 1000 ገደማ የሚሆነውን የመንደሯን ነዋሪ እንዳለ ለማከም የቻለች ሲሆን ህመማቸው ጸንቶ እሷ ባለችበት ቦታ መገኘት የተሳናቸውና ዶክተር ህመሙ በርትቶብናል ብለው የሚደውሉላትን ታካሚዎች የእንጨት በርጩማዎቿን እየተመረኮዘች ባሉበት ቦታ ሄዳ እያከመቻቸው ነው ህይወትን መግፋት የተያያዘችው። በስካሁኑ የሥራ ዘመኗ 24 በርጩማዎችን በመርኩዝነት ተጠቅማ የጨረሰችው መንፈሰ ጠንካራዋ ዶክተር ሊ በስራዋ የሚያበረታታትና ከጎኗ ሆኖ አይዞሽ የሚላት ሊዩ ጂያንግ ከተባለ ሰው ጋር የትዳር ክር ቋጥራ 3 ጉልቻ መስርታ ነው እየኖረች ያለችው። የቤት ውስጥ ስራዎችን ለማቀለጣጠፍና የትዳር አጋሩን ለማገዝ ሲል ስራውን ያቆመው ባለቤቷ አቶ ሊዩ የቤት ውስጥ ስራዎችን ከመስራት ባለፈም አንዳንድ ጊዜ ራቅ ወዳሉ ቦታዎች ተጠርታ ዶክተር ሊ መሄድ ሲኖርባት በጀርባው አዝሎ ቦታው ላይ እያደረሳትም ነው ህይወታቸውን በፍቅር እየኖሩ ያሉት። ማድረግ ያለብኝን ነገር ነው ያደረግኩት። በስራዬ የሚገባኝን ያክል ምስጋና ባላገኝም እንኳ በገጠሩ ክፍል ዶክተር ሆኜ የምሰጠውን የህክምና አገልግሎት አላቆምም። ከሌሎች አንጻር ሲታይ እኔ ብዙ መሰናክሎችና ችግሮችን አልፌ ነው እዚህ የደረስኩት። ታዲያ ሁሌም ለራሴ የምነግረው ነገር አለ። ፈጣሪ ራሳቸውን ለማገዝ የሚጥሩትን ሁሉ ያግዛል እያልኩ ለራሴ እየነገርኩ ነው ሁሌም እንቅስቃሴ የማደርገው ስትልም ነው ዶክተር ሊ ህይወቷን አስመልክታ ተጠይቃ የመለሰችው። ዶክተር ሊ 12 ዓመት ልጅም አላት። እናቴ ለኔ አራያ ነች የሚለው ልጇ እሱም የወደፊት ህልሙ ዶክተር መሆን እንደሆነ ነው የሚናገረው። ወዳጃችን ለዶክተር ሊ በእውነት ጀግና ነሽ የሚል የልብ አድናቆቶትን እንደሚቸሯት ባለቤቷንም ከልቡ ባልነህ ብለው እንደሚያሞካሹት እየገመትን ምን ችግር ቢበረታና ህይወት ጉሸማዋ ቢጠነክር እጅ ሳይሰጡ ታግሎ ማሸነፍን ከዶክተር ሊ እንማር ለማለት ወደናል።